በ15 ሰከንድ ውስጥ ደስታ የሚያመጡ 3 የአእምሮ ስልቶችን አብረን እናያለን። ያንን ከመጀመራችሁ በፊት አንድ ጥያቄ ልጠይቃችሁ። ብቻችሁን ተቀምጣችሁ ምንም ነገር ሳታደርጉ በድንገት የባዶነት ስሜት ተሰምታችሁ ያውቃል? ሐዘን አይደለም ወይም ደግሞ ቁጣም አይደለም፣ ብቻ ባዶነት ስሜት፣ የመከፋት ስሜት። እንደዚህ አይነት ስሜት ተሰምታችሁ ያውቃል? እዚያ ጊዜ ስልካችሁ ካላችሁበት ስሜት እንድትወጡ አይረዳችሁም፣ ሙዚቃም አይረዳችሁ እና ራሳችሁን ለምን ምንም ምክንያት ሳይኖር ደስ አልሰኝም ትላላችሁ። ይህን እንዴት እንደሚከሰት አብረን እናያለን። አእምሯችሁ ህይወታችሁ ሳይቀየር ራሳችሁን ለማነቃቃት ሳታስገድዱ 15 ሰከንድ ውስጥ ወደ ደስታ ሁኔታ ሊቀየር ይችላል። ዛሬ ይህን የሳይኮሎጂ ትሪክ እናያለን። ዛሬ ስሜታችሁን በቀጥታ የሚያሳድጉ 3 ቀላል የአእምሮ ስልቶችን አሳያችኋለሁ። ሶስተኛው ስልት ከሁሉ የበለጠ ኃይለኛና ጠቃሚ ነው። እሱን ካደረጋችሁ አእምሯችሁ ከጭንቀት ጋር የሚሰራበት መንገድ ለዘላለም የሚቀየር ሆኖ ታገኛላችሁ። ስለዚህ እስከ መጨረሻው ከኔ ጋር ቆዩ። 2 ሰዎች ተመሳሳይ መጥፎ ቀን እንደሚያጋጥማቸው አስቡ። ተመሳሳይ ጭንቀት፣ ተመሳሳይ ችግሮች፣ ተመሳሳይ መሰናክሎች እንዳላቸውም አስቡ። አንዱ ሌሊቱን በሙሉ ይጨነቃል፣ ሌላው ግን በቀላሉ ከያዘው ጭንቀት ይላቀቃል እና ደናም ይሆናል። ልዩነቱ ህይወታቸው አይደለም። 3 እነዚህን ስልቶች ማየት ያስፈልጋል። እንዴት በአንዴ ደስ መሰኘት ይቻላል? የመጀመሪያው ስልት የፊት ምላሽ ወይም ፊት ላይ የምናሳየው ገጽታ፣ በእንግሊዝኛው ፌስ ፊድባክ ስዊች እንለዋለን። ብዙ ሰዎች የማያውቁት ነገር አለ። አእምሮ ስሜትን ብቻ አይፈጥርም፣ ከሰውነት መረጃን ይቀበላል። ፊታችን ከታላላቅ መረጃ ምንጮች አንዱ ነው። አሁን ከኔ ጋር ይህንን አድርጉ። ቀስ ብላችሁ አይናችሁን ከፍት አድርጉና ጭንቅላታችሁን አስተካክላችሁ ትንሽ ፈገግታ ብቻ አሳዩ። ትንሽ ፈገግታ። ያንንም 15 ሰከንድ እስኪሞላ ድረስ ፈገግ እንዳላችሁ ቆዩ። በትንሽ ፈገግታ ውስጥ ሆናችሁ ለ15 ሰከንድ ትንሽ ፈገግ እንዳላችሁ ቆዩ። ይህ እየሆነ ባለበት ሰዓት አእምሯችሁ እኔ ደህና ነኝ የሚል ምልክት ከፊታችሁ ይቀበላል። እናም አእምሮ ደህና እንደሆናችሁ ሲያስብ የጭንቀት ኬሚካሎችን ይቀንሳል፣ የደስታ ኬሚካሎችን ይጨምራል። ደስታን ለማግኘት አናስገድደውም፣ ምልክት እንሰጠዋለን እንጂ። ስለዚህ በፊታችሁ ምልክት ስትሰጡት አእምሯችሁ ደስተኛ መሆኑን ያስባል። እናም ብዙ ሰዎች የሚሳሳቱት ከላይ ባየነው ነገር ነው። መጀመሪያ ምንም ሳያደርጉ ደስ እንዲላቸው ይጠብቃሉ፣ ከዚያ ሰውነታቸውን ይቀይራሉ። ግን አእምሮ በተቃራኒው ይሰራል። መጀመሪያ የሰውነታችሁን ምልክት ቀይሩ፣ ከዛም ስሜቱ ይከተላል። ሁለተኛው ስልት ወይም ሁለተኛው ሜካኒዝም ይህ ነገር እንዲከሰት ያደረጋችሁን ነገር ስሙን መጥራት ነው። አሁንም 15 ሰከንድ በኋላ ወደዛ ነገር ውስጥ የምትገቡ ከሆነ፣ ወደ ድብርት ውስጥ የምትገቡ ከሆነ ይህንን ስልት ደግሞ እንደ ሁለተኛ ሁኔታ አድርጋችሁ ተጠቀሙት። አእምሮ 2 ዋና ዋና ሁኔታዎች አሉት። የማሰብ ሁኔታና የምላሽ ሁኔታ ይባላል። ስሜት ሲጨምር አእምሮ ወደ ምላሽ ሁኔታ ይገባል። እዚህ ጋር አቋራጭ መንገድ አለ። በዚያ ጊዜ ጭንቀት ወይም ማዘን ሲሰማችሁ እንዲህ ብላችሁ ለራሳችሁ ተናገሩ። ጭንቀት እየተሰማኝ ነው፣ ተጨንቄያለሁ፣ እኔ እበሳጫለሁ፣ እየተበሳጨው ነው በሉ። የሚሰማችሁን ስሜት ተናገሩ። ብቻ የሚሰማችሁን ስሜት ስትናገሩ መተንተን በዛ ሰዓት አያስፈልጋችሁም። ልክ ስዊች እንደ መቀየር አይነት ነው። ስሜታዊ መሆን ታቆማላችሁ። አእምሮ በአንድ ጊዜ ፍጹም ሊደነግጥ ወይም ፍጹም ሊጠራ አይችልም። ስም መጥራቱ ዑደቱን ያቋርጣል። አሁን ይህንን ከመጀመሪያው ስልት ጋር አንድ ላይ አስቡ። ፊታችሁ ደህና ነኝ ብሎ ምልክት ሲያሳይ አእምሯችሁ ላይም እንደሚከሰት አያችሁ። ደግሞም የሚሰማችሁን ስሜት ስትናገሩ ሁለተኛው ነገር ይከሰታል። ብዙ ሰዎች ደስታን በተሳሳተ መንገድ ይፈልጋሉ። መልካም ዜና ይጠብቃሉ ወይም ደግሞ መልካም ነገሮችን ይፈልጋሉ። ህይወት እንዲሻሻልም ይጠብቃሉ። ግን አእምሮ ከስኬት በኋላ ደስታን አያወጣም። በሂደት ውስጥ ነው ደስታ የሚፈጠረው። ሶስተኛው ስልት ትንሽ ስኬት ይባላል። ይህን ካሳለፋችሁ አእምሯቸው ውስጥ ያለውን ፈጣን የደስታ መነሻ ታጣላችሁ። አእምሮ ትልቅ ግቦችን ሲጨርስ አይደለም ዶፓሚን የሚያወጣው፣ ትንሽ እርምጃዎችን ሲጨርስ ነው። አሁን ከ15 ሰከንድ በታች የሚወስድ አንድ ቀላል ነገር ምረጡ። አካላችሁንም አስተካክሉ። አንድ ቀስ ያለ እስትንፋስ ከውስጣችሁ ተንፈሱ። አንድ ብርጭቆ ውሃ ጠጡ። እናም በዛ ጊዜ ትንሽ ስራ ጨርሱ። አሁን አድርጉት። ያንን ብቻ የምትችሉትን ትንሽ ስራ አድርጉ። በዚህ ጊዜ አንድ ነገር ሲጨርሱ አእምሯችሁ የደስታ ኬሚካል ማመንጨት ይጀምራል። እድገት ወይም ዶፓሚን ደስ እንዲላችሁ ያደርጋል። ዶፓሚን ደስ እንዲል ብቻ አያደርግም፣ መነሳሳትን፣ ትኩረትን፣ ተስፋን ያሳድጋል። ነገር ግን ከጀመራችሁ በኋላ አእምሯችሁ ይረዳችኋል። ብዙ ሰዎች ግን ከመጀመር በፊት መነሳሳት እንዲመጣ ይጠብቃሉ። ይህ የተሳሳተ ነው። እርምጃ መጀመሪያ ይመጣል፣ መነሳሳት ይከተላል። ይህ ስልት ኃይለኛ ነው፣ ሁል ጊዜ ይሰራል። መጥፎ ስሜት ትንሽ ስኬት፣ ዝቅተኛ ኃይል ትንሽ ስኬት። ከቆማችሁም ትንሽ ስኬትን አድርጉ።
ትልልቅ ለውጥ ማምጣት አይጠበቅባችሁ። ጥቂቷን እርምጃ ከተንቀሳቀሳችሁ አእምሯችሁ መደሰት ይጀምራል፣ ለቀጣይም ነገር ይዘጋጃል። እናም ስናጠቃለው ይህን ነገር አስቡ። ከባድ ጊዜ ውስጥ ሆናችሁ ከመውደቃችሁ በፊት ፊታችሁን አስተካክሉ። ስሜታችሁን ስሙን ጥሩት። አንድ ትንሽ ስኬት ፍጠሩ። ከአንድ ደቂቃ በታች ውስጥ የነርቭ ስርዓታችሁ ይቀየራል። ይህ እውነተኛ የቁጥጥር ሜካኒዝም ነው እና እነዚህ ስልቶች ብዙ ጊዜ በተጠቀማችሁ መጠን አእምሯችሁ ፈጣን ይሆናል። አእምሮ ከዚህ በፊት ሁሉንም ያስፈልገው ይሆናል። አሁን በጥቂት ሰከንዶች ውስጥ ደህንነት ምልክት እንዲሰማ ማድረግ እንችላለን። ከዚህ ቪዲዮ በኋላ ስሜታችሁን በ15 ሰከንድ ውስጥ መቆጣጠር ትችላላችሁ። አሁን አድርጉት፣ መጠበቅ የለም። አሁን ይህን ማድረግ ጀምሩ። ደስ መሰኘት ትችላላችሁ። በሌላ ቪዲዮ እስከምንገናኝ ደህና ቆዩ።